ስጋ በጣም ጸጉራችን ለተጎዳ እንዲሁም ለተበጣጠሰ በጣም አሪፍ ውህድ ነው። እስከ መጨረሻ ተከታተሉ። ሙሉውን ቪዲዮ ዩቲዩብ ላይ ያለ መታችሁ ማየት ትችላላችሁ። እዚህ ጋር የሚያስፈልገን የተልባ ጄል ያስፈልገናል። ሁለተኛ ነገር ደግሞ እዚህ ጋር እንደምታዩት እንቁላል፣ አቮካዶ ተጠቅሜያለሁ። ለኔም ለልጄም ነው የሰራሁት። እናንተ አንዳንድ መጠቀም ትችላላችሁ የጸጉራችሁን ብዛት አይታችሁ። እኔ አቮካዶ፣ እንቁላል፣ ሙዝ ተጠቅሜያለሁ። እንደገና ይሄኛው ደግሞ የደረቀ የስጋ መጥበሻ ወይም ሮዝመሪኖ ነው። ስለዚህ እሱን አንድ ላይ አድርገን ካዋሃድን በኋላ እንደዚህ እናጠለዋለን ስንታጠብ እንዳያስቸግረን። ከዛ ይሄን እንደዚህ ካዘጋጀን በኋላ ያዘጋጀነውን ጄል አጥልለን አንድ ላይ ከቀዘቀዘ በኋላ ቀላቅለን እንቀባዋለን። በጣም አሪፍ ነው። እናንተ ሞክሩት። ሞክራችሁ አስተያየታችሁን ስጡኝ። ሙሉውን ቪዲዮ ዩቲዩብ ያለ